እመቤታችን ቅድስት ድንግል ማርያም አማላጅነቷ በረከቷ ከሁላችን ጋር ይሁን። ደስ ይበላችሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ ተጽፎ የምናገኘው የመጽሐፍ ቅዱስ ክፍል የትምህርታችን መነሻ ይሆናል። ደስ ይበላችሁ። ይህን ኃይለ ቃል የተናገረው ለስም አጠራሩ ክብርና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በእሱ ሕማም፣ በእሱ መገረፍ፣ በእሱ መሰቀል፣ በእሱ መሞት ሐዘናቸው ልባቸው ለተሰበረ፣ አካላቸው ለተጎዳ፣ መንፈሳቸው ለተረበሸ ለሚወዳቸው ወይም ለሚወዱትና ለሚወዳቸው ለጠራቸውና ላከበራቸው ለጊዜው ላዘኑ ደቀ መዛሙርቱና ፍቅሩ ያልወጣላቸው በሌሊት ሥጋውን ለመፈለግ ሽቶ ለመቀባት ሲመላለሱ ላደሩ ሴቶች የተነገረ ቃል ነው። ተናጋሪው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው ለነሱ ይነገር እንጂ ዛሬ በዚህ ዓለም ለምንኖር ልባችን በሐዘን ለተጎዳ ቀርቦ ለራቀብን ተነስተን ለወደቅን አትርፈን ለከሰርን አውቀን ላላወቅን በሙሉ እግዚአብሔር ደስታ እንደሚሰጥ ስለማሳወቅ ይሆናል። እግዚአብሔር ሁላችንንም ደስታውን ይስጠን፣ ደስታ ያሰማል። ወገኖቼ ደስታ ከሰማን ብዙ ጊዜ ሆኖናል። ሁል ጊዜ የምንሰማው የሞትን ዜና ነው። ሁል ጊዜ የምንሰማው የመከራ ዜና ነው። አንዳችም እንኳ የሚያስደስት ነገር የሚያጽናና ነገር ሰምተን አናውቅም። ስለዚህ አምላካችን እግዚአብሔር በዚህ ሰዓት የሚያጽናናን እርሱ ነውና ሐዋርያትን እንዳጽናና እኛንም በቃሉ እንዲያጽናናን እርሱ ይርዳል። ደስ ይበላችሁ አላቸው። ደስታ መንፈሳዊ ደስታና ሥጋዊ ደስታ አለ። ሥጋዊ ደስታ ሰው ሲወልድ ሥጋዊ ደስታን ያገኛል። ሲያገባ ሙሽርነት በሙሽርነት ሲዘመርላቸው ከአንድነት ወደ ሁለትነት ከሁለትነት ወደ አንድነት ሲሄድ ሰው ደስ ይለዋል። ነግዶ ሲያተርፍ ደስ ይለዋል። ተምሮ ሲመረቅ ሥራ ሲይዝ የጎደለው ሲሞላለት ሰው በሥጋው ደስ ይለዋል። ስለዚህ ደስታ መንፈሳዊና ሥጋዊ ደስታ ተብሎ ይከፈላሉ። መንፈሳዊ ደስታ ሰው ንስሐ ገብቶ ከእግዚአብሔር ምሕረት ሲያገኝ ሥጋውን ደሙን ሲቀበል በሥጋው ደሙ ሲጋባ በተክሊል ሲዘመርለት መንፈሳዊ ደስታን ያገኛል። ስለዚህ ጌታችን መድኃኒታችን ደስ ይበላቸው ያላቸው መንፈሳዊ ደስታን ነው። እየሰማችሁ ነው? መንፈሳዊ ደስታ ነው። ይህ እንዴት ይገኛል ብትሉ ከመጀመሪያው ቃል ስንነሳ ወደ ኋላ ዘወር ብለን ስናስበው ነገረ ሕማሙን ማስታወስ ግድ ይለናል። እስም አጠራሩ ክብርና ምስጋና ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ አንዱ ስለ ሁሉ ሞተ ተብሎ እንደተነገረው መከራው ስቃዩ ያሳለፍነው ሳምንት ስናነበው ስንሰማው እንደሰነበት በዚያ ስቃይ በዚያ መከራ ያዘኑ ብዙ ሴቶችና የተከተሉት ደቀ መዛሙርቱ ሲያዝኑ ሰንብተዋል። ምክንያቱም ጌታችን መድኃኒታችን በዘመነ ሥጋዌው ሐዋርያትን ሲጠራ ኑ ከዓለም ተለይታችሁ ወደ እኔ ኑ
ትልቅ አደርጋቸዋለሁ ብሎ ከጠራቸው በኋላ ከፍ ከፍ ካደረጋቸው በኋላ በርኩሳን መናፍስት ላይ ሁሉን እንዲሽሩ ሁሉን እንዲሾሙ የእግዚአብሔርን ስም እየጠሩ ሁሉ እንደሚደረግላቸው ስልጣን ሰጣቸው ይላል። ስልጣን ተቀብለው ሕሙማንን ፈወሱ በእሱ ስም። ስልጣን ተቀብለው ሙታንን አነሱ በእሱ ስም። ወደ መጨረሻው ሰዓት ግን ልክ እሱ የሚያደርገውን ታምራት እያዩ ሰዎች ደቀ መዛሙርትን በሙሉ ያከብሯቸው ነበረ። ስለምን ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ሕመምተኞችን በቃሉ ሲፈውስ ምራቅ እየቀባ የዕውሮችን ዓይን እንዲያይ ሲያደርግ እነሱ ደግሞ የእሱ ደቀ መዛሙርቶች ናቸውና ተከብረው ይኖራሉ። ከማን ጋር ስላሉ? ከጌታችን ከኢየሱስ ጋር ስላሉ ማለት ነው። ወገኖቼ ሰው የሚያከብረን ከተከበረ ሰው ጋር ስንውል ነው። ሰው የሚወደን ከተወደደ ሰው ጋር ስንውል ነው። ነቢየ እግዚአብሔር ዳዊት ዘምስለ ጠዋይ ትጠዊ አለ። ሰው ከኃጢአተኛ ጋር ከዋለ እንደ ኃጢአተኛ ይቆጠራል። ከሌባ ጋር ተዋለ እንደ ሌባ ይቆጠራል። ከውሸታም ጋር ከዋልን እንደ ውሸተኛ እንቆጠራለን። ስለዚህ ደቀ መዛሙርቱ ዕውራንን የሚያበራ ስለነበረ ከዕውራን ከሚያበራው ጋር ስለሚውሉ ተከብረው ይኖራሉ። ሙታን የሚያስነሳ የተራበ የሚያበላ ስለነበረ ከእርሱ ጋር ስላሉ ደቀ መዛሙርቱን ሁሉ ያከብራቸው ነበረ። ያኔ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በደስታ ይኖራሉ አለ። በምን ይኖራሉ? ሁላችንንም ከእርሱ ጋር በደስታ የምንኖር እርሱ ይርዳል። ዕለተ ዓርብ ሲደርስ ግን እንዲህ ሆነ ይላል። እረኛው ይመታል፣ በጎች ይሸሻሉ ብሎ በምሳሌ ተናገረ። እኔ ከእናንተ መካከል እሞታለሁ፣ እሰቀላለሁ አለ። ቅዱስ ጴጥሮስ ፈጣን ነውና ሐሰነከ፣ ይህስ አይሆንብህ ጌታ ሆይ እኛን ለማን ጥለህ እያለ ሊሞት የመጣውን ሊሰቀል የመጣውን ሊያድነን የመጣውን ቅዱስ ጴጥሮስ ተው ይለው ነበር ይላል ቃሉ። ቅዱስ ጴጥሮስ ያናግረው የነበረውን መንፈስ ርኩስ ወግድ አንተ ሰይጣን እያለ ይገሥጸው ነበር አለ። ለምን? በቅዱስ ጴጥሮስ ላይ አድሮ የሚናገር እንዳይሰቀል እንዳይሞት ቅዱስ ጴጥሮስ ይናገር ነበርና፣ አንድም ደግሞ ገና ወደ እምነት እየመጣ ስለነበረ ማለት ነው። ከዚያስ ካሁን በኋላ ሰዓቱ ደርሷል ሲላቸው ቅዱስ ጴጥሮስ ከአንተ ምንም እንኳ ሁሉ ቢበተኑ ሁሉም ቢሄዱ እኔ እስከ ሞት ድረስ ከአንተ አልለይም አለ። እስከምን ድረስ? እስከ ሞት ድረስ ከአንተ አልለይም አለ። ኖ ሰዓቱ ደረሰ አለ። ሰዓቱ ሲደርስ በጸሎተ ሐሙስ እንደተናገርነው በዚያች ምሽት ችቦ እያበሩ ከ12 ሐዋርያት አንዱ አብሮ የነበረው አብሮ ሲቀደስ የነበረው ጌታን አሳልፎ ሊሸጥ 30 ብር ተቀብሎ ከወንበዴዎች ጋር አብሮ መንገድ እየመጣ እየመራ ከወንበዴዎች ጋር ሐዋርያት ጓደኛቸውን ከወንበዴዎች ጋር አብረው አገኙት። ያሳዝናል። አብሯችሁ የነበረ ሰው ከጠላታችሁ ጋር ሆኖ ስታዩት ምን ይሰማችሁ ይሆን? ወዳጃችሁ የነበረ ከሚጠላችሁ ሰው ጋር ተሰልፎ ሲመጣ ምን ይመስለን ይሆን? ለክፉ ቀን ይሆነናል፣ አብሮኝ ይሞታል፣ አብሮኝ ይኖራል ያልነው ተስፋ ያደረግንብን፣ ነገር ግን ከገዳዮቻችን ጋር መንገድ እየመራ ያለንበት ድረስ ቢመጣ ምን ይሰማን ይሆን? ሐዋርያትን የተሰማቸው ያ ነበር። አዘኑ ይላል። የመጀመሪያው ሐዘን ነው። ለምን? አብሯቸው የነበረ ወንድማቸው አብሮ ስልጣን የተሰጠው ስልጣኑን ወደ ኋላ ጥሎ እግዚአብሔር በርኩሳን መናፍስት ላይ የተሰጠውን ስልጣን ጥሎ 30 ብር መርጦ ጌታውን ሊሸጥ አሳልፎ ከወንበዴዎች ጋር ዱላ ይዞ ሲመጣ ሐዋርያት አዘኑ። ኖ ሰዓቱ ደርሷል አለ። ጌታን ያዙት።
ሁሉም ተበተኑ፣ በያንጫው ተበተኑ። ቅዱስ ጴጥሮስ ለጊዜው እስከ ሊቀ ካህናቱ ግቢ ድረስ አብሮ ተከተለ፣ ራሱን እያየ በዚያ በአደባባይ ፊቱን በጥፊ እየመቱ ምራቅ ሲተፉበት ፂሙን ሲለጩት አየና አንተ አለባበስህ አነጋገርህ ከእርሱ ጋር ነህ ትመስላለህ ሲሉት የምትሉትን አላውቀውም እያለ 3 ጊዜ ከዳ። እግዚአብሔር ከዚህ ይሰውረን ወገኖች። ያንን መከራ ጌታ እንዳለው 3 ጊዜ ሲክድ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበርና 3ኛው ዶሮ ሲጮህ የቅዱስ ጴጥሮስ ልቡ ተነካ። እያለቀሰ እያዘነ ከሐዋርያት ጋር ብቻውን አብሮ ተገለለ ይላል። ያ ያሳዝነው እግዚአብሔር የተናገረው ቃል ስለተፈጸመበት ቃሉ ብቻ ሳይሆን ከእግዚአብሔር መለየቱ አስለቀሰው። ከክርስቶስን አላውቀውም ማለቱ በደብረ ታቦር ፊቱ ሲነጻ መልኩ እንደ በረዶ ነጭ ሲሆን ጌታ ሆይ አንድ ለአንተ፣ አንድ ለኤልያስ፣ አንድ ለሙሴ ንግበር ማይደረ 3 ዳሶችን እንስራ አብረን እንኑር ያለው ቅዱስ ጴጥሮስ ፊቱ በደም ሲታለል፣ ፊቱ በጥፊ ሲጠቁር የከዳው መክዳት አስለቀሰው ይላል። ያ ነበረ ያስለቀሰው። እያለቀሰ ወደ ኋላ ሄደ። ጌታችን ኢየሱስ ክርስቶስ ሊፈረድበት ፈራጁ መድኃኔዓለም ኢየሱስ ክርስቶስ በሰዎች ፍርድ ቤት ቀረበ ይላል። መረመረው፣ አንዳችም አላገኘሁበትም፣ ምንም ላገኝበት አልቻልሁም አለው። ሕዝቡ ግን ስቀለው እያሉ ጮኹ። በስብሰባቸው 7 ሸንጎ የነበረው በማታው ተማሪ በኒቆዲሞስ የሚመራው የዚያ የአይሁድ ሸንጎ ተሰብስቦ የሁሉ ሕዝብ ከሚጠፋ አንድ ሰው ቢጠፋ ይሻላል ብለው ፈረዱበት። ወደ ጲላጦስም ወሰዱት። ስለዚህ ካልሰቀለው ካልገረፍነው የቄሳር ወዳጅ አይደለም አሉት። የስልጣኑ ነገር ክብር ሆኖበት 40 ገረፈና በቃ ልልቀቀው አላቸው። መረመሩት፣ ምንም አላገኘውበትም። ልተወው፣ እንደ ፍርዳችሁ 40 ገረፍኩት። በእነሱ ሥርዓት በእነሱ ፍርድ የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሁሉን ነገር አደረጉ።